ሰላም ሰላም የሀገሬ ልጆች እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እንዴት ከረማችሁ? እንዴት ቆያችሁ? የማዳም ቅመሞች እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተ ጋር ዛሬ አንድ ነገር ይዤ ነው የመጣሁት። እኔ ቪዲዮ ከዚህ በፊት ሰርቼም አላውቅም፣ አዲስ ነኝ ለዩቲዩብ እና ማለት ነው። በጣም ያጠቀመኝ ነገር ይዤ ነው የመጣሁት ዛሬ። ይህንን ነገር ሳልሰራ አላልፍም ብዬ ነው እውነት ይዤ ነው የመጣሁት። እና እቺ የሆነች በቃ ለፀጉራችን በጣም ማፍተህ የሆነ ቅባት አገኘሁት እና በጣም ይህንን ነገር ሳልሰራ ለምንድን ነው እኔ ብቻዬ ተጠቅሜ ማልፎ ብዬ እናንተም ተጠቀሙበት እስኪ ብዬ ነው። እና ፀጉሬ ማለት ነው ከዚህ በፊት ቆርጥ ነበረ፣ ተቆርጦ ነበረ። ከዛ የስንት ወር ፀጉር ነበረ? የ7 ወር ፀጉር ተቆርጦ ማለት ነው። ከዛ በኋላ 7 ወር ወደ 5 ቀን አካባቢ ሲደርስ ይህንን ቅባት ዝም ብዬ ከፌስቡክ አግኝቼ ገዛሁት። ማለት የእኛ ሀገር ቅባት አይደለም፣ ለአበሻ የሚሆን ይሁን አይሆን አላውቀውም። እኔ ዝም ብዬ ነው የገዛሁት። ከዛ በኋላ በጣም 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 እኔ ከጠበቅኩት በላይ ነው የጠቀመኝ ቅባቱ። እናንተም ሳትገዙ ደግሞ ይህንን እንዳትለፉ ብቻ። እኔ እንጃ እንግዲህ ለእናንተ ብዬ ነው የሚሰራው ይህንን ቪዲዮ። እኔ ቪዲዮ ሰርቼም አላቅም፣ ዩቲዩብም ሰርቼ አላቅም። እንግዲህ ልጀምረው በዚህ አጋጣሚ እስኪ ያግዙኝና እርዱኝና የማዳም ቅመሞች በተለይ እና እስኪ ላሳያችሁ። እቺ ቅባት ማለት ነው ደህን እንዲያ ነው የምትባለው። እቹት ቅባቷ እቹት። እቺ እኔ ያለሁበት ሀገር ብር 15 ብር ነው የምትወስደው። እቺ ትንሿ ናት ማለት ይሄንን ነው የሚመስለው ቅባቱ ማለት ነው። እኔ ተጠቅሜው ነው ግማሽ የሆነው። እኔ ያለሁበት ሀገር 15 ብር ነው የምትወስደው። እናንተ ያለበት ቦታ ደግሞ ለየት ካለ እንደ ቦታው ነው እንግዲህ፣ እንደ ብሩና እንደ ሀገሩ ለየት ይላል። እንግዲህ አላውቅም። እኔ ያለሁበት ደግሞ አንደኛው ኦሪጂናሉ ለማግኘት እቺ ይሄ ስቲከሩ ማለት ነው። እቺ ጠቁሯና እቺ ከሌለች ፎርጂት ማለት ነው። በዚህ መለየት ነው ኦሪጂናሉን ለማግኘት ማለት ነው። እና እቺ ከሌለች ደግሞ ይሄ አረንጓዴው ስቲከሩ ማለት ነው ደምዘዝ ይላል። ያኛው ፎርጂቱ ለደምዘዝ ይላል። እኔ መጀመሪያ አዝዤው ነበረና የመጣው ቅባት ወደ 8 ቀን ምናምን ተጠቅሜው ነበር። ይሄ ደምዛዛ ነው። ይሄ ስቲከሩ ማለት ነው አረንጓዴው ደምዘዝ ይላል። በዛ ላይ ደግሞ ይሄ ስቲከሩ ላይ ኦሪጂናል ምልክቱ የለም። በዚህ ደግሞ ማለት ነው ልብ አድርጉት። በዚች ደግሞ እቺ የድርጅት እንትኑ አርሟ ማለት ነው እዚች ያለችው። በዛኛው ግን ምን አለ ሙቅጫና እንትኑ አለ እላዩ ላይ ማለት ነው። ፎርጂት መሆኑ በዚህ ማረጋገጥ ትችላላችሁ። እቺን ቅባት እስኪ ግዙና ተጠቀሙበት። እኔ የተጠቀምኩበት እናንተም መጠቀም አለባችሁ። በጣም ለውጥ አለው። ይሄ ደግሞ የኢንዲያን ቅባት ነው። የኢንዲያን ደህን ኢንዲያ ነው የሚሉት እነሱ ማስታወቂያ ሲሰሩ ማለት ነው። እና እኔም ዝም ብዬ እስኪ ልሞክረው። ፀጉሬ ደግሞ ተቆርጧል፣ ተልጧል፣ ምንም የለው። 7 ወር ማለት ትንሽ ነው በጣም። የ7 ወር ፀጉር ብቻ ነው ያለኝ እና መጀመሪያ ያለኝ ፀጉሬ በጣም ያው እንግዲህ እኔ ሳላቅ በአጋጣሚ ነው ተቆርጠው። ለዛ እስኪ ግዙት፣ ተጠቀሙት። እስኪ ኮሜንት ላይ አስተያየት አድርጉት። እኔ ተጠቅም ያለው ገና 13 ቀን ምናምን ውስጥ ነው ለውጥ ያየሁት። እኔ ገና በ13 ቀን ውስጥ ነው ያለው ለውጡ ነው ያየሁት። ስለዚህ እናንተም ተጠቀሙት። ሰብስክራይብ አድርጉት። እስኪ ልጀምረው።